ነው። አላህ ሱብሓነሁ ወተዓላ ባህሪ ነው ቁርአን በጥቅሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። አዲስ አለም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ገስት ላይ ያለው እንግዳችን ሰላም ብያለሁ። ታች ያላችሁ ታዳሚዎች ሁላችሁንም ሰላም ብያለሁ። ሰላም ኡስታዚ። ሰላም እንኳን ደህና መጣህ መህመሪ። አላህ ይሐፍዝክ። እንኳን ደህና ቆያችሁ። ጥያቄው ተመለሰልህ ወገናችን፣ ወንድማችን፣ ጥያቄው አልተመለሰም። ጥያቄውን ስፔሲፋይ አድርገህ እስቲ ጠይቀኝ እኔን። ኦኬ ምን መሰለህ፣ አሁን ለምሳሌ ቁርአን ፍጡር ፈጣሪም አይደለም የሚለው ሐሳብ ከምን አንጻር ነው? ለምሳሌ የአላህ ንግግር ስለሆነ ነው ከተባለ የአላህ ንግግር ማለት ነው ድምጸት ነው ወይስ ምንድን ነው ወይስ ቃላት ነው የሚለውን ጥያቄ ነው የጠየቁት። አንተን ንግግር ስትል ለምሳሌ የፈጣሪ ንግግር ስትል ምንድን ነው የምትረዳው? ምን መሆን አለበት? ለምሳሌ የፈጣሪ ንግግር የሚለውን ሳስብ በቋንቋ የተገለጸ ሐሳብ ብዬ ነው የማስበው ማለት ነው። በቋንቋ የተገለጸ ሐሳብ ከሆነ ደግሞ ፍጡር ነው የሚለውን ነው እንዳስብ የሚያደርገኝ ማለት ነው። ምክንያቱም በዛ ቋንቋ በተገለጸው ነገር ውስጥ ቋንቋና ሐሳብ ስለሆነ የተንጸባረቀው። ገባኛ። እንትኑ የፈጣሪ ንግግር ያው እውቀቱ ነው አይደለ? ለእኛ የሚያሳውቀን ነገር ነው አይደል? በሬቪሌሽን በግልጠተ መለኮት የሚያሳውቀን ነገር ነው ቃሉ የምንለው። እሱ ተናገረ፣ ያ ነገርን አወቅከው አንተ። ያ እውቀቱ የአምላክ እውቀት ነው አይደለ? ኦኬ አይደለ? እውቀት ነው አይደለ ሀቢቢ? እውቀቱን ነው እውቀት ነው ማለት የሚያሳውቀን ነገር። አሁን ለምሳሌ ንግግር አንተ ራስህ ከራስህ አንጻር ክርስቲያኒቲ ቴዎሎጂ ጋር ስትሄድም ጁዳይዝም ጋር ስትሄድም ኢስላም ጋር ስትሄድም የፈጣሪ ንግግር የሚባለው ዝም ብሎ ንግግር ብቻ አይደለም። የሆነ ድምፅ ነገር የሆነ ነገር ልሰማ ሙላ ትችላለህ እኮ በድምፅ ደረጃ። ግን የፈጣሪ ንግግር ሲባል የሆነ እውቀት ነገር አለ፣ ኖሌጅ የሚባል ነገር አለ። ኖሌጁ ነው ሪቪል የሚሆነው አይደል እንዴ? እውቀት ነው አይደል? ያ ነገር የሆነ የሚያሳውቅ ነገር አለ። ይሄን ነገር አታደርግ፣ ይሄን ነገር አድርግ፣ ይሄን ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄን መከተል አለብህ፣ ይሄን መከተል የለብህም፣ ይሄ ነገር የተከለከለ ነው የሚል ነገር ነው። ዝርዝር ነው ያለው። ያ ነገር እውቀት ነው አይደለ? ከአምላክ የመጣ እውቀት ነው፣ የአምላክ እውቀት ነው አይደለ? ኦኬ አይደለም ነው። እሱን እንትረዳው በቀላሉ አዎ። አሁን ለምሳሌ ፈጣሪ ፍጥረቱ ተገዩር ነገር አለው፣ መለዋወጥ አለው። መለዋወጥ የሚባል ነገር እውቀት መለዋወጥ አለው ማለት ለምሳሌ አሁን እኔ አሁን አንተን ዛሬ ነው ያየው፣ ዛሬ ነው ያወኩ። ስለዚህ መነሻው አለኝ፣ ጅማሬ አለኝ። አንተን ለማወቅ አንተ ታስፈልገኛለህ። ያለ አንተ ማወቅ አልችልም። ኮዝ ኤንድ ኢፌክት በሚለው ነገር ከሄድን አንተ የግድ ታስፈልገኛለህ። አንተ ሳትኖር አንተ ማወቅ አልችልም። ፈጣሪ ፍጥረትን ከመፍጠሩ በፊት ፍጥረትን ያውቃል ወይስ አያውቅም? ያውቃል። ያውቃል። ከፍጥረት በፊት እውቀቱ ነበረ ወይስ አልነበረም? ነበረው። ኦኬ ጥሩ። ከፍጥረት በፊት የነበረው እውቀቱ ፈጣሪ ነው ወይስ የፈጣሪ ነው? የፈጣሪ ነው። ፈጣሪ ነው። የፈጣሪ ነው። ፈጣሪ ነው ወይ ነው ያልኩ? እውቀቱ የሚያውቀው እውቀት የፈጣሪ ነው እንጂ ፈጣሪ አይደለም ማለት እንዴት ልትለያቸው ትችላለህ? ማለት የፈጣሪ ሆኖ እሱ ነው ማለት አየህ፣ ተመልከት። ትራይኮቶሚ ነገሮች አሉ ማለት ነው። ተመልከት፣ ኦንቶሎጂ ላይ መጣ ማለት ነው። አየህ፣ ከፍጥረት በፊት ፈጣሪ እውቀቱ ነበረ። ያ እውቀቱ የፈጣሪ ነው እንጂ ፈጣሪ አይደለም ማለት ግን ፍጡር ነው ወይ ብለው ፍጡር አይደለም። ለምን? ከፍጥረት በፊት ብያለዋ። ተመልከት፣ የተፈጠረ ነገር አይደለም። የፈጣሪ እውቀት የተፈጠረ በዚህ ሰዓት የሚባል ነገር አይደለም። ምንድን ነው ሲባል ኦንቶሎጂ ስታጠና ሶስተኛ አማራጭ አለ። አንተ ክርስቲያን ወይ ኦርቶዶክስ ወይ ካቶሊክ ወይ ፕሮቴስታንት ነው የምትሆነው ወይ ሊሰስ ነው የምትሆነው። በኦንቶሎጂ ትምህርት በእናንተ ኦንቶሎጂ ትምህርት ውስጥ ትራይኮቶሚ የሚባል ነገር አለ። ሶስተኛ አማራጭ አለ። ምን የሚባል ነገር አለ? አትሪቢዩት የሚባል ነገር አለ። ባህሪ የሚባል ነገር አለ። በእኛ በአረብኛ ሲፋ እንለዋለን። ስለዚህ የአምላክ እውቀት ወይም ደግሞ ኖሌጅ ኢልም የሚባለው የአምላክ እውቀት ራሱ ከፍጥረት በፊት ነበረ። ሲኖር አትነጥለውም። ግን አላህ እውቀት ነው ወይ ኢልም ነው ወይ አላህ ተብለህ ብትጠየቅ እኛ ሙስሊሞች አይደለም። አላህ እውቀት አይደለም። አላህ አዋቂ ነው፣ አሊም ነው። እሱ አዋቂ እንጂ እውቀት አይደለም። እውቀት ግን ከአዋቂው አትነጥለውም ራሱ። ስለዚህ አምላካችን አላህ ተናጋሪ ነው፣ ሙተከለም ነው፣ ስፒከር ነው። ስፒች የሚባል ባህሪ አለው። ንግግር የእሱ ባህሪ ነው እንጂ እሱ ተናጋሪ ነው እንጂ ንግግር አይደለም። ንግግሩ ምንድን ነው ጠይቀው። መክሉቅ ነው ወይስ ኻሊቅ ነው ሲባል ኖ፣ ሁለቱንም አይደለም። ሶስተኛ ኦፕሽን አለ፣ ትራይኮቶሚ። ምን የሚባል ሲፋ የሚባል ነገር አለ፣ አትሪቢዩት
በእናንተ ትምህርት ኡሲያ አለ። ከዛ በኋላ ደግሞ ኢነርጊያ የሚባል ነገር አለ። ከዛ በኋላ ደግሞ ኮስሞ አለ። የትኛውን ነው አንድ ነገር ዘወርድ ኦፍ ጋድ? ሎጎስ ምንድን ነው? ሎጎስ ስለ ፕሮፎሪጎስ ሎጎስን አይደለም እልህ። ስፐርማቲጎስ ሎጎስ የሚባለው ነገር ምንድን ነው? ፍጡር ነው በእናንተ እንዴ? ኮስሞ ውስጥ ነው የሚመደበው ወይስ ኢነርጊያ ነው? ኦሲያ ነው? የትኛውን ነው? የትኛውን ነው ኖዋል? ኦኬ አሁን እሱን ልመልስልህ አልችልም። እሱ ነው የምልህ። የእናንተ ቴዎሎጂ ውስጥ እኮ ያለውን ነገር ነው እኛ ጋር እየጠየከን ያለው። በክርስትና አስተምሮት ሎጎስ የሚባሉት በሁለት ይከፈላሉ። ሎጎስ የሚባሉት በሁለት ይከፈላሉ። እንደው ልንገርህ አንተ ስለምታውቀው ለአንተ ለቀባሪ እንደማርዳት ነው ለአንተ መናገር ማለት ነው። ምንድን ነው ሎጎስ? ኡሲያ አይደለም፣ ኤሰንስ አይደለም። ገብተዋል? አሁን ተመሳሳይ ቢጠየቅ ማለት ነው ፈጣሪ ነው? ፍጡር ነው? አይደለም። አትርቢት ነው፣ ባህሪ ነው፣ ኢነርጊያ ነው ራሱ ሎጎስ። ፕሮፎሪጎስ ሎጎስም ስፐርማቲኮስ ሎጎስ የሚባሉትም ነገሮች ማለት ነው። እና ከዛ አንጻር ያልገባ ነገር ካለ ጠይቅና ሀሳብ ስጥ ራሱ። ኦኬ እሺ። አሁን ለምሳሌ ከዚህ አሁን ከመጣሁበት ሀሳብ ወጣ ብዬ ፍጡሩን ፈጣሪም አይደለም ብዬ ሳስብ እንግዲህ ቴንሽን የማደርገው ወይ ፍጡር ነው ወይ ፈጣሪ ነው። በዚህ አንተ ኤቲስት ነው እያሉ ከትች ይጻፍ ነበር። ኤቲስት ነው ሲል ደግሞ ደስ አለኝ በጣም። ኤቲስት ነህ? ኤቲስት ነው ይላሉ ከታች ያሉት እና ኤቲስት ነው ሲል ደስ ከተውፕን ናቸው እነሱ። ኤቲስት ነህ? ኤቲስት ነኝ በለኝና ልቀጥል ደግሞ ደስ ብሎኝ። አይ ካልክኝም ሃይማኖት ሰው የምትሆን ደስ ይለኛል፣ ምንም ችግር የለብኝም። ግን ኤቲስቶች ኦፕን ናቸው። የኔ ሃይማኖት ሚስቴ ነች። ኦኬ ኤቲስት ነህ አንተ ወይስ አግኖቲስት ነህ ወይስ ደግሞ ቴቲስት ነህ? የትኛውን? ምንም አይደለም፣ ሚስቴ ነች ሃይማኖት። እሺ እሺ። ስለዚህ አንተ ማለት እንትን ማለት ነው። እሺ ዴቲስት ነህ አንተ። እሺ ዴቲስት ነህ ብዬ ሊያዘውና ኦኬ ይመቹኛል አራቱ። እኛ ቴይስት ነን፣ ኤቲስት አይደለሁም ብላል። አግኖቲስትም አይደለም ዴቲስት ነህ ማለት ነው። እሺ በዛ ሊያዝህና ልቀጥል ማለት ነው። ይሄ ምን ይባላል መሰለህ? አንተ ሎጂክ ስለምትቀበል ፎርስ ዳይኮቶሚ የሚባል ነገር አለ። ሰምተህ ታውቃለህ? ሎጂክ ላይ አላውቅም። ፎርስ ዳይኮቶሚ ማለት ብላክ ኤንድ ዋይት ፋላሲ ማለት ነው። ባለቤቴን ትወዳታለህ ወይስ አትወዳትም? የኔን ባለቤት የማያንተን ታፈቅራታለህ አላልኩም። ልዩነት አለው። ትወዳታለህ ወይስ አትወዳትም ብዬ ነው የጠየቅኩህ። አይ ለመውደድም ለመጥላትም ማወቅ ይኖርብኛል። እሷ ሁለት ጥያቄ ነው የጠየቅከው። ሁለት ምርጫ ነው የሰጠው። ኦኬ ልክ ነኝ? ሶስተኛ አማራጭ አለ። ከመውደድም ከመጥላትም ያለፈ ሶስተኛ አማራጭ አለ። ልክ አይደለውም። ምን ይባላል ይሄ? ብላክ ኤንድ ዋይት ፋላሲ ይባላል ማለት ነው። ነጭና ጥቁር የሆነ እጸጽ ይባላል ማለት ነው በሎጂክ ወይም ደግሞ ፎልስ ዳይኮቶሚ ይባላል። ስለዚህ ምን ያስፈልጋል? ትራይኮቶሚ የሚባል ነገር አለ። ሶስተኛ አማራጭ የሚባል ነገር አለ። እና ኦንቶሎጂ ትምህርት ላይ ስታጠና ሶስት እንትኖች አሉ አይደለ? ኤሰንስ የሚባል ነገር አለ፣ ወይም ደግሞ ኡሲያ የምንለው ነገር አለ። ፕሮሶፖን የሚባል ነገር አለ፣ ፐርሰን። ከዛ ደግሞ ኢነርጊያ አለ፣ አትሪቢዩት የሚባል ነገር አለ መሀል ላይ ማለት ነው። አሁን አንድ ለምሳሌ ኤግዛምፕል ብሰጥ አንተ ተናጋሪ ነህ ወይስ ንግግር ነህ? አንተ ተናጋሪ ነኝ። ምን አልከኝ? አልሰማውም። ተናጋሪ ነኝ። ንግግር ነህ? ነው ተናጋሪ ነኝ። የአንተ ንግግር አንተ ነህ ወይስ ከአንተ ውጭ ነው? ማለት የኔ ባህሪ ነው። ስለዚህ አንተም አይደለም። ስለዚህ አንተም አይደለም፣ ከአንተ ውጭም አይደለም፣ እንደገና ደግሞ የአንተ ባህሪ ነው ማለት ነው። ኦኬ እሺ። አሁን ይሄን ይዤ ቅድም ልጠይቅህ ያሰብኩት ጥያቄ ልጠይቅህ። ችግር የለውም። አሁን ገብተዋል አይደል ሀሳቡን? እሺ ፍጡር አለ፣ ፈጣሪ አለ፣ ሁለት ወገን ያለው። አዎ ግን እንትን አለ ፈጣሪ ጋር ስትሄድ ደግሞ ፍጡርም ፈጣሪም ያልሆነም አለ። አትሪቢዩት የሚባል ሁለተኛ ወገን ማለት ነው። ከፍጡርም ከፈጣሪ የሚሆነ ሶስተኛ ወገን ማለት ነው። አትነጥለውም። አትሪቢዩት አይነጠልም። እሱ አሁን ኤግዛምፕል እኮ ያመጣው ለአንተ ለዛ ነው። የአንተ እውቀት ከአንተ ውጭ አይደለም፣ ከአንተ ውጭ አይደለም፣ አንተም አይደለህም፣ ግን ያንተ ነው፣ ያንተ አትሪቢዩት ነው። ልክ እንደዛ ሁሉ ፈጣሪና ፍጡር አሉ፣ ኻሊቅና መክሉቅ አሉ።
ፈጣሪና ፍጡር አሉ። ራሱ ክሬሽን እና ክሬተር አለ። የክሬተር አትሪቢዩት ከክሬተር የምትለየው አይደለም። አትሪቢዩቱ ማለት አትሪቢዩት ደግሞ ከሌለው አስቸጋሪ ነው። ማየት፣ መስማት፣ መናገር፣ ማወቅ ምናምን የሚባሉ የእሱ ባህሪያቶች ናቸው። እነዛን ነገር እየሸነሸንክ የሆነ ነገር ወይ ፍጡር ናቸውም ልትል አትችልም። ፐርሰንም እንደ ትሪኒቲ ፐርሰን የምታደርጋቸው አይደሉም። ግን ይህ ምንድነው? ኦንቶሎጂክ ትምህርት ነው። ራሱ የኦንቶሎጂ ትምህርት ነው። ስለዚህ ኦንቶሎጂን ወይም ስነ ኑባሬን ጥናት ታሳቢና ዋቢ ያደረገ ጥያቄ ነው ያንተ ጥያቄ እና አሪፍ ጥያቄ ነው። ወንደርፉል ጥያቄ ነው እና አሁን ወደ ጥያቄ መግባት ትችላለህ ማለት ነው። እንትኑን ማስፋት ከፈለግ ማስፋት ትችላለህ ማለት ነው። ኦኬ አሁን የፈጣሪ እውቀት ነው የሚለውን ቢይዝ ይሻላል ወይስ ራሱ ፈጣሪ እውቀት ነው? የፈጣሪ ንግግር ነው ብለህ አይ የፈጣሪ ቁርአን ምንድን ነው ከተባልክ የፈጣሪ ንግግር ነው። የፈጣሪ ንግግር ነው